ከታችር ሕይወት ውስጥ የተደበቀው ምስጢር ቀን በቀን እየቀለጠ ሲሄድ በሁሉም የነበረው ተስፋና እርምጃ እንደገና በአዲስ ከተቀመጠ ካየር ለረጅም ጊዜ ማን ሊያገኘው የማይችለው ትርታኔ ሆኖ ነበር። ግን ከዚህ ቀን ጀምሮ እንደ ሞት የተተረው ሰው በእውነት በአህያ ትምክህት እየተከለጠ ጀመር። በጨለማው ጎዳና ላይ ተመልሶ የታየው ያ ሰው በአትሽ ፊት ቆሞ የእሳት ካለም ተሞልቶ ሲሰበሰብ እንዲመስል ነበር። የታየር ቦታን ነው ብሎ በተጨባጭ ድምፅ ሲናገር በኋላ የተቀመጠውን ጨለማ በጣም የሚነቃበቅ እውነት አንድ ቃል ተጨምሮ መጣ። ግን ዋጋው ከተስፋ በላይ ነው። ይህ ቃል በአትሽ ልብ ውስጥ ምንም ቦታ የማይገባ ፍርሃት እንደ ባብ ተገባ ሲገባ የሚመጣው ቀን የሚከትለው እውነት እንዳልሆነ እና የሕይወት ፍጥረት እንደሚያስተላልፍ ተመስሎ ተቀመጠ። በሌላ በኩል ርዛ እንደከነሳ በሰላም የሚፈታ የተመስሎ ነበር። ነገር ግን እንደተዘረጋ ተወርሶ የሚመጣውን እውነት ለመቀበል ራሱን አዘጋጅቶ ነበር። የሚያውቀውን ሁሉ ለፊት አስቀምጦ የጀመረው ጦርነት አንድ ነገር ይናገራል። ይህ ጉዳይ እየተሻሻለ ይገባል። ከአንድ ሰው ብቻ በላይ ነው። በዚህ ጊዜ የሴት ልጅ ሕይወት በእውነት እንደ በረት ላይ የተወለወለ ሕይወት ተመስሎ ይታያል። በእናቱ ዓይን ውስጥ የተሞላው በቀል እና ፍርሃት ልምድን በሚያሳይ መልኩ ወደፊት እየተንቀሳቀሰ ይታያል። ልጄን የጠብቀው ማን ነበር? ለምን ከይርን ይፈልጋሉ? ብላ በድንገት ሲጀታ እነዚህ ጥያቄዎች በማስፈራራትና በምስጢር ስብስብ የተሞሉ መልሶች እንዳላቸው ተገልጦ ጀመር። እውነቱ በሰው ሁሉ ልብ ውስጥ እየተበታተነ ሲሄድ ከቶ የሚቆም ግጭት አልተመለከተም። አትሽ በውስጡ በሚያቃጥለው ጭቃ ይነዳል። በመጨረሻ በጭራሽ እና በተነጣጠለ ድምፅ ከይርን ማግኘት ቀላል አይደለም። ይህ ጉዳይ ከሁላችን በላይ ነው ብሎ ይታያል። በረዥም ጊዜ እየተደበቀ የቆየው ክትር የሚሰበር መሆኑን ይጠቅሳልና ያ ቀን እውነቱ በሙሉ መታየት እንደሚጀምር አውቆ ይታያል። ከዚህ በኋላ የሚመጣው ተስፋ አይደለም፣ ምስክር አይደለም፣ የሕይወት ጨለማ ከተማ መውጣት ነው።